ኢህአዴግ ቀይ ባህር አልባ ያደረጋትን ኢትዮጵያ ተመልሶ የባህር መስመሩ ባለቤት እንድትሆን መያድን ይምረጡ። እናመሰግናለን። መሬትና ህዝብ ጉዳይ ቅድም በግልጽ አስቀምጠናል። አቶ ሬድዋን እያሉ ያለው ከህዝብ በላይ መሬትን ወንዝን ተራራ ታስቀድማላችሁ። ድንበር ላይ ታይዘው የመጣም ያነሳችሁት አለ። ወደብ ላይ ኢህአዴግ አሁንም ያምታታችሁት ያላችሁት ወደብ ቢኖረን አይጠቅመንም ነበር አላለም። በኢህአዴግና በእናንተ መካከል ያለው ልዩነት ኢህአዴግ ወደብን አንድ በሳይንሳዊ ትንታኔው ማንነቱ የወደብ ሚና ምንድነው ወደብ ምንድነው የሚለውን የመለሰው። ሁለት ወደብ ስለሌለን ወደብ ቢኖረን ምን ማድረግ ነበረብን እንዲኖር ምን እንስራ በሚለው ነው የሚለየው። ወደብ ይጠቅማል፣ አስተዋጽኦ አለው። በተለያዩ ጥናቶች እንደሚያመለክተው አንድ ወደብ ያለው ሰው ከአጠቃላይ እድገቱ 0.5% ጭማሪ ሊያገኝ ይችል ነበር። እቺ 0.5% ብትገኝ ጥቅም ነበረች፣ ግን የለችም። ኢትዮጵያ ወደብ ያጣችው አሁን ነው ወይ? አገር በመክዳት ምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ሁለተኛው አቶ ለነቱ ያነሱት አስገዳጅ በሆኑ ህጎች ላይ ተመስርቶ የተቀመጠ ዓለም አቀፍ ህግ ሊገዛን አይገባም አላችሁ። የትኛው የአፍሪካ ሀገር ነው የትኛው የቅኝ ሀገር ነው ከገዢዎቹ ጋር አጨብጭቦ ግዙን ብሎ የፈረመው? የአፍሪካ ህብረት የቅኝ ግዛት ህጎችን ተመስርተን ነው መኖር ያለብን። የቅኝ ግዛት ህጎችን አክብረን አብረን መኖር ካልቻለን ለማያባራ ጦርነትና እልቂት እንዳረጋለን። የቅኝ ግዛት ህጎችን አክብረን ነው መኖር ያለብን ብለው ሲወስኑ እነዛ የቅኝ ግዛት የነበሩ የአፍሪካ ሀገሮች ገዢዎቻቸው ወደው ስለፈቀዷቸው ስለሾሟቸው ነበር እንደገዟቸው። የቅኝ ግዛት የሚባል ህግ ድሮስ የሰው አንገት ላይ ቆልመሞ የሚወሰን ህግ አልነበረም እንዴ? ምኒልክም ያኔ ከጣሊያን ጋር ሲፈርሙ ወደው ነው የፈረሙት። ልዩነቱ ግን ምኒልክ ከዛሬ 120 ዓመት በፊት ማሰብ የቻሉትን የዛሬ ተቋሞች ማስተዋል አለመቻላቸው ነው። ምኒልክ በ1900 ከሰጡት በላይ ኤርትራ የሚባል ስምም ያኔ ከወጣው በላይ ባድዋ አሸንፈውም ጭምር ባድዋ ጦርነት አሸንፈውም ጭምር ከመረብ በላይ አልሻገርም ብለው የፈረሙት ኤርትራን ለማስገንጠል ስለፈለጉ ሀገር ለማስጋት ስለፈለጉ አልነበረም። የቆጡን አወርድ ብላ የብብቷን ጣለች እንደሚባለው ከዛ በላይ ቢሄዱ ኖሮ የአድዋ ድም አብሮ ይከስም ነበር። መላው ኢትዮጵያን በጣሊያን እጅ መውደቋን አይተው ቤቴ ተመልሼ ውስጤን አጠናክሬ ትንፋሽ ወስጄ ልመለስ ብለው ያደረጉት ብልህነት እንደሆነ ሊገባን ይችላል። ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርግ ማስመለስ ያልቻለውን ወደብ እምነቱ ልደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናረጋለን ብላችሁ ያስቀምጣችሁት ለምን? ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው፣ በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው። በኢትዮጵያ ኤርትራ ህዝብ ፍላጎት ሰላም ከሆነ ስለዚህ ኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለበት። ስለዚህ በኤርትራ ኢትዮጵያ በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ሰራ ስላለን ሳይሆን የኤርትራ ህዝብ መጠቀም አለበት። መጠቀም አለኝ ብሎ ነው የሚወስነው። ስለዚህ ይሄን መተው ያለብን ለኤርትራ ህዝብ አይደለም ወይ? የትውልድ ጥያቄ ወደብ እናረጋለን ብላችሁ ከምታራገቡት ለምን ድህነታችን ነው ጠላታችን እሱ ላይ እንዝመት አትሉም? በተጨባጭ እንዳስቀመጥነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጣፈጥ አንድ ሐሙስ ሲቀረን ነው ሄዳን ነው። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለነው። ስለዚህ ወደብ ቢኖረን ይጠቅመናል። ወደብ ግን የእድገታችን ዋነኛው ምንጭ አይደለም። የእድገት ዋነኛው ምንጭ የህዝባችን አቅም፣ ልማት፣ አስተሳሰብና ፖሊሲ ነው። ይሄ ነው ደግሞ የማጠቃለያ ሐሳቡን የሚያቀርበው መያድ ነው። 5 ደቂቃ አላችሁ፣ መቀጠል ትችላላችሁ። አመሰግናለሁ። የተከበሩ አቶ ሬድዋን ኢትዮጵያ ድሃ ነች አሉ። እያልን ያለነው ኢትዮጵያ የተፈጥሮ ድሃ ነች ያለ የለም። ይሄን አለመቻሉ ነው ችግሩ የተባለው። ለዚህማ በሀብት ላይ የተንሳፈፉ ብዙ የአፍሪካ ሀገሮች እየተንኮታኮቱ ያሉበት ሁኔታ አለ። ውድድሩ በተፈጥሮ ሀብት አይደለም፣ ውድድሩ በጭንቅላት ሀብት ነው። ይሄን የጭንቅላት ሀብት እንፍጠር ነው ኢህአዴግ እየሰራ ያለው። አቅም ግንባታ ዋናው ማዕከል ነው።
ያለ መማራችን ኋላ ቀረታችን ነው ዋናው ችግር። እያንዳንዱ ዜጋ ትምህርት መማር አለበት። የአንደኛ ደረጃ በየ2 ኪሎ ሜትሩ መድረስ አለበት። ዩኒቨርሲቲ በየክልሉ መስፋፋት አለበት። ዜጎች ዲግሪ መያዝ እርቅ ሊሆንባቸው አይገባም። ዲግሪ መያዝ የአብዛኛው ኢትዮጵያዊ ዕድል መሆን አለበት ብሎ የሰራውን ትውልድ ገዳይ ያሉ ሲያንቋሹ እንደነበረ ሰምታችኋል። ስለዚህ እያንዳንዱ ድላችንን በኪሳራ የሚመነዝሩት ለምንድን ነው ተቋሚዎች? በውጭ ግንኙነታችን እነዚህ የአፍሪካን ህብረት ያስቆምንበት፣ የአክሱም ሐውልትን የመለስንበት፣ የአፍሪካን ድሎችን በተደጋጋሚ ለማስጠበቅ እናንተ ምሩን ተብለን ኃላፊነት ወስደን በዓለም አደባባይ የምናስገኘው ድል የእነሱም ድል ነበር። የሀገር ሉዓላዊነት ክብር እውነተኛ አጀንዳቸው ከሆነ ስለዚህ ለሀገር ሉዓላዊነት አትጨነቁም ይሉናል የሚሉት ለማለት ያክል አይደለም፣ በተግባር ነው እያልን ያለ ነው። በተግባር እንጨነቃለን ይሄንን ሰርተናል ቢሉን ኖሮ ጥሩ። ለምን እርዳታ እንዳታገኝ ሀገር ቀሰቀሳችሁ ሲባል መልስ አይሰጡም። ነገር ግን ኢህአዴግ ይሄን ነፃ መስመር ይዞ ዋናው የመደፈራችን ዋናው የመናቃችን ምንጭ እጅ ያጠረን መሆኑ ነው እንጂ የምንሰራውን ስራ ስለማናቅ አይደለም ብሎ ይበልጥ ልማት ላይ ያተኮሩ። ይሄ ልማትም እያንዳንዳችንን ተጠቃሚ ማድረግ የሚያስችል ፈጣን የሆነ ዘላቂነት ያለው ሁሉም ተጠቃሚ የሆነበትን ልማት ለማምጣት እየተረባረበ ድህነታችን በየአመቱ እያሽቆለቆለ እየተናደነ ያለው። ነገር ግን ይሄ ድል አይደለም ለነሱ ኢህአዴግ ስለመራው እየበሉበትም በሚሰራው መንገድ እየሄዱበትም በሚሰራው ዩኒቨርሲቲ እየተማሩ ዲግሪ እየወሰዱበትም በተሰራው ትምህርት ቤት ልጆቻቸውን እያስተማሩበትም እንደወደቀን እንደከሰርን ነው የሚቆጥሩት። ድህነት ጥላታችን አይደለም ሀብታም ነን እያሉን ነው። ቀይ ባህርን ለምን 60 ኪሎ ሜትር ነው የሚርቀው ብለውናል። ቀይ ባህርን ቆፍረው ትንሽ ወደ መሀል እናስጠጋለን ቢሉም ሌላ ምኞት ነው። ግን ለ100 ዓመት ተሞክሮ የወደቀ ምኞት መልሰው ከሚያመነጅኩ አዲስ ምኞት ቢመኙ ቢያንስ ምኞት ስለሆነ አልተሞክረም ተብሎ መስማት እንችል ነበር። በማያውን ነገር ስራ እያስፈቱን ከዋናው የእድገት ባቡር እያስወጡን ነው ያለው። ከዚህ ባቡር ይሄ የግስጋሴ ባቡር ግን ፍጥነቱም ስፋቱም እየጨመረ የመጣ ነው ያለው። ይሄንን ባቡር አሁን ማስቆም አይቻልም። የያዛችሁት የማይጠቅም አጀንዳ ተጋልጧል። አሁን እንኳን ፊታችሁን መልሳችሁ የኢትዮጵያን ክብር ለመመለስ የኢትዮጵያን ገጽታ ለመቀየር አሁንም የተጀመረውን በዓለም አደባባይ ድክ ብላ ሚናው የጎለበት የመጣችውን ኢትዮጵያን ለማደናቀፍ ሳይሆን አብራችሁ ለማሳደግ ስሩ የሚል ጥሪ ነው የምናቀርብላችሁ። የኢትዮጵያ ሕዝብ አሁን ሁለት ምርጫ አላችሁ። ወይ ያለፉት ስርዓቶች እንዳደረጉት ልጆቻችሁን በሙሉ ጦርነት ገብራችሁ ዩኒቨርሲቲ ዘግተን መንገድ ዘግተን እንደገና ለሉዓላዊነት ስም በወደብ ስም መዋጋት አንዱ ምርጫችን ነው። ሌላው ደግሞ በኢህአዴግ መንገድ ሄደን በርካታ ወደቦች ወደኛ እንዲመጡ እኛ ወደቦች ለመዋጋት ሳይሆን ብዙ ወደቦች ወደኛ እንዲመጡ በዙሪያችን ያሉ ወደቦች በሙሉ የኛን ኢኮኖሚ ለማስተናገድ የሚሽቀዳደሙበትን ሁኔታ እየፈጠርን ነው። በዚህ መንገድ እድገታችን የሚሄዱ ደግሞ የኢህአዴግ አማራጭ ነው። የኢትዮጵያ ወጣቶችም ምርጫችሁ ሁለት ነው። አንደኛው እነሱ ባሉት መንገድ ትምህርት አቋርጣችሁ መዝመት፣ ወጣቶች አልቀው ከ50 ዓመት በታች የነበረ ሰው ይዝመት በተባለው መንገድ ለወደብ ሲባል መዋጋት፣ ከዋናው ስራችሁ መነቀል። ሌላው አማራጭ በርካታ የስራ ዕድል፣ በርካታ እድገት፣ የኢትዮጵያ ገጽታ በመቀየሩ ምክንያት የትም ሄዳችሁ የበለጠ ቆርጣችሁ